የማንን ስራውና ማንነቱ ምንድነው? ጌታ ነው። የሚያደርገው ግን ምንድነው? እግር ነው የሚያጥበው። አንድ ለመልሱ ማንነቱ ምንድነው? ጌታ ነው። የሚያደርገው ግን ምንድነው? እግር ያጥባል። ማንነቱ ምንድነው? ስራው ምንድነው? አምላክ ነው። ግን የሚያደርገው ምንድነው? እግር ያጥባል። ጌታ ነው፣ እግር ያጥባል። የሚያጥበው እግር ወይ ያጠበ ያለው እግር የኔ አባት፣ የኔ መልካም፣ የኔ መምህር የሚል ብቻ አይደለም። ነገ ፕሮግራም ያዘጋጀ አለ ለመሸጥ ሂሳብ ያወጣ አለ። የመጨረሻ ሊሰናበት ነው ያለው። በመሰናበቻ ቀንም ሂሳብ ያወጣ አለ። እንዲህ ብሎ ለመሸጥ ፕሮግራም ያዘጋጀ ይሄ እያወቀ በመደረኛ አስፈቃሪ ወይ ፍቅር አለ ማለት የዮሐንስን እግር አንገት የተቆረጠ ዮሐንስ እግር ተሰንጥቆ የሞተው የጴጥሮስን እግር አንጀት የተቀጠቀጠው የሐዋርያትን እግር ሳይት ላይ የተቀቀሉት የሐዋርያትን እግር ብቻ ቢያጠብ መልካም ብቻ ብለየሸጠ ላለው ነገ ሂሳብ አውጥቶ ላተረው ለሰኛው እግር ያጥባል። አምላክ ተብሎ ጌታ ተብሎ ስም ተሰጥቶ ሁሉ በፊቱ የሚንቀጠቀጥ መናፍስት ከሩቁ አንተ ልዑል የእግዚአብሔር ልጅ ነህ ብሎ መስክረው ከአፉ ቃል በሚወጣ ሽባ ተብትሎ እንጀራ አብዝቶ ውሃን አካፍሎ ምን አይነት ግሬስ፣ ምን አይነት ቅባት፣ ምን አይነት ኃይል ተገለጠ ብሎ ሰውነቱ ትቶ አባቱ ትቶ አገሩ ትቶ የተወለደበትን ትቶ እሱ ጌታ ነው ብሎ ሲከተል እንደ ጌታ እንዲህ መሆን ሲጀምር ዝቅልና እግር ያጥባል። ዝቅ ብሎ እግር ያጥባል። ሂሳቡ አይመጣም። ትላንት ጌታ ተብሎ እሱ የእግዚአብሔር ልጅ ነህ ብሎ ያለ መጋነን እኔ ነኝ ብሎ ሕይወት መንገድ እውነት እኔ ነኝ ብሎ መስክረው 4 ቀን ቆሞ ሞቷል ሸቷል የተባለው ና ውጣ ብሎ አውጥቶ ሬሳ አልጋ ተሸክማ የምትሄደው አቁም ብሎ ሬሳ ነግቶ አስነስተው አንጃችን አልያዘም ለሚሉ ሰዎች አሳ በማረም ሞልቶ ሰጥተው ከውሃ ውስጥ እንጀራ አውጥቶ ከውሃ ውስጥ እሳት አውጥቶ አሳ አብዝቶ እንጀራ አብዝቶ ሁሉ አይን አውጥቶ ምን አይነት ጌታ ነው ሀሾ ብሎ ሲቀበለው ከጌትነቱ ይውረድና ባህርየ ይሆናል። አሜን 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 አሜን። እየገባ ያለው ሰው አሜን። ጌታ ብቻ ነው ብለህ መስክረህ እንዳታበቃ፣ ጌታ ብቻ ነው ብለህ በፍርሃት እንዳይኖር ባሪያ መልክ ይዞ መጣ እና ምን አደረገ? እግር አጠበ። አጭር ጥያቄ ልጠይቃችሁ። በዚህ ዘመን እናት የልጅ እግር አታጥብም። ልጅ የእናቱ እግር አያጥብም። አይፈልግም። የራሱ እግር ሰው ማጠብ አይፈልግም። አሁን ስለዚህ ወይ ታዳቡራ ካድጋጣው ጊታነ ጊዜኒግስ ለምን ከድካሙ የተነሳ እናንተ ሰዎች ነገ ማኪያቶ ሊጠጣ አይደለም፣ ነገ ኮንፈረንስ ሊወጣ አይደለም፣ ነገ አደባባይ አገልግሎት ሊሄድ አይደለም፣ ነገ መስቀል ሊወጣ ነው። ሊወጣ እያለ አሁን ባሪያ ይሆናል። ምን አለ አንድ ሰው አሜን ብለህ ነገ ሊሰቀል እኮ ነው። መገረፉ መቼ ያንሳል? መመታት መቼ ያንሰዋል? እንካ ማለት መቼ ያንሳል? ምን ጠበር ማለት መቼ ያንሳል? እሾህ ጊዜ መግባቱ መቼ ያንሳል? በጥፊ መመታቱ መቼ ያንሳል? መገረፉ መቼ ያንሳል? ያውቃል። ጭንቁ ብዙ ነው። እንደገና ያ ሳያንሰው ጌትነቴ ይቅር የኔ ክብር ይውራል። እናንተ ከገባ የሆነ ሲቀላለሁ እግራቸውን ወስዶ ያጥባል። አይገባም። አንተ ነገ የሚመታ እኮ ነገ ኮንፈረንስ አይደለም የሚጠብቀው። ወሶታ እኔ ምን አድርጌ ነው እኔን የሚገሉኝ? እኔ ምን አድርጌ ነው የሚያጠፉኝ? እኔ ምን አድርጌ ነው የሚገሉኝ? ጭንቅ እኮ አንተና እኔ ቢሆን አያሳድርም። እሱ ደግሞ ገብቶ ፊትና የገብቶ ዝቅ ማለት የገብቶ እንደገና ጌታ ብሎ የሚቀበለኝ ቢኖር ታምራት አልገባም ሲላይ ከታምራት የተለለው ዝቅ አድርጎ ራሱን አሳየ። አንተ ሰው አንቺ ሴት በደንብ ስሚኝ። እግዚአብሔር ጌታ ነው፣ ኢየሱስ ጌታ ነው ብዬ ሳወራ ጌትነቱ ብቻ ትወቅ። ዝቅ ያለ ራስን ያዳነ አንቺን ስል ከእግሬ በታች ወረደ። ያው ጌታ ብቻ ሰው ሞቶ ያዳነ ጌታ አለ። አሜን። አቦዘር ራስ እጅ ገበርግና ኢየሱስ ጌታ ነው በላይ ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምን አይነት ጌታ! ዝቅ ያለ ጌታ፣ ወርዶ ያዳነ ጌታ፣ አልቅሶ ያሳቀኝ ጌታ፣ አንገት ደፍቶ ቀና ያደረገ ሰማይ መላኮች ፊቱን አላይም ብሎ ሸፍኖ ነው የሚያመልኩት። 24ቱ ሽማግሌ በፊቱ ፊታቸው ሸፍነው ቅዱስ 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 የሚሉ እኔ ጋር ሲመጣ
አንቺ ቸርች ስለምትል አንተ አገልግሎት መድረክ ትችላለህ። የጌታ ያደረገ ነገር ቢገባ ይሄ ነገር ጌታ ወደልሽ ነገር ብትረጂ ይሄ ነገር ወደልሽ ነገር ቢገባ እግር አጠበ። አንቺ እግር ማጠብ ስል ውሃ እግር ላይ አፈሰሰ አይደለም። አንቺ እግር ማጠብ እግር ውሃ ማፍሰስ አይደለም። እናቴ እግር ማጠብ ማለት ዝም ብሎ እግር ማጠብ አይደለም። ማነው እግር ያጠበው ነው በይ። ማነው እግር ያጠበ ያለው? አንቺ ተቀምጦ አይደለም ያመልኩ። ሰማይ ያለውን ክብር ተወይ። ሰማይ ያለው ጌትነቱን ተወይ። ሰማይ ያለው አዳኝነቱን ተወይ። ሰማይ ያለው መስፈራራቱን ተወይ። ሰማይ ያለው ጌትነቱን ተወይ። አንተ ጋር ባሪያ ሆኖ መጣ። አንተ መስቀል ላይ መውጣት ይገርማል። ከእግር በታች ሆነ የሆነው ሲበሰዋለህ ሲበሰዋለህ። አንተ ተስስ ብለህ እንታያለህ። ነገር ማወራለህ። ኢየሱስ ሞተልህ ስልህ ኢየሱስ ተሰቀለ ስልህ ከመገረብ በፊት ያለው መዋረዱን ተመልከተው። ከመገረብ በፊት ያለው ውርደት ተመልከተው። ነገ ሞት ይጠብቃል። መቼ ያንሰዋል ያ ሞት? ነገ መመታት ይጠብቃል። መቼ ያነሰ ያ? ነገ መሰቀል ይጠብቃል። ያ መቼ ያነሰ? አይበቃኝ ማለት ዝቅ አለ ወረደ። እግሯን አጠበ። ወለው እግሩ ላይ ዝቅ አለ። አንተ ሁለት አጋር ወይ ማዱር ተበልቆን ያዝቅ ማለት ነው ያቃተን። እሱ ክብር የሚባል ነገር እሱ እኮ ክብር አይደለም። እሱ ንጉሥ ሊሆን አለበታ ንጉሥ ነበረ። ለነሱ ልክራም ተወ። ለነሱ ክብሩን ተወ። ለነሱ አዳኝነቱን ተወ። ለነሱ ባሪያ ሆነ። ባሪያ በዚህ ዘመን ያለው ባሪያ ዕቃ ያጥባል እንጂ እግር ማን ያጥባል? በዚህ ዘመን ያለ ባሪያ እግር ያጥባል እንዴ? ልብስ ሲበዛ እኮ አያጥብም። አንቺ ምን ይሆንሽ ነው? በዚህ ዘመን ያለ ባሪያ ዕቃ ያጥባል እንጂ እግር ቤት ማን ያጥባል? ኢየሱስ ባሪያ ሆነ ብቻ አይደለም፣ የባሪያ ባሪያ ሆነ። የሚሸጠውን እግር አጠበ። ሐሙስ ዛሬ አንተ የምታውቀው ሐሙስ አይደለም። እግር ያጠበበት የወረደበት ጌትነቱን የተወበት አምላክነቱን የረሳበት ፍጹም ሰው አይደለም። ከባሪያ የባሪያ ማልቻ የለበሰበት ስማኝ ይሄ ክሊንቶ ፕሮግራም አይደለም። ይሄ ዳቦ ፕሮግራም አይደለም። አንቺ የዚህ ዘመን ያለ ባሪያ እግር ያጥባል እንጂ ልብስ ያጥባል እንጂ ማን እግር ያጥባል? በዚህ ዘመን ያለ ባሪያ አሽከራ ሰራተኛ በእናንተ አማርኛ ላውራሽ፣ ለእናንተ በሚገባ አማርኛ ላውራ። ኢየሱስ ሰራተኛ ሆነ። ኢየሱስ ሰራተኛ ሆነ። ልጄ ኢየሱስ ሰራተኛ ሆነ። የዘመኑ ሰራተኛ ዕቃ ያጥባል እንጂ እግር ማን ያጥባል? ቤቱ ይወለወላል። እግር ማን ያጥባል? ኢየሱስ ግን እግር አጠበ። አንተ ከሞት በላይ የመጨረሻ ውርደት ጌታ ነህ ላሉት ባሪያ ሆነ። አንተ ጌታ ነህ ብሎ ለተከተሉት አንተ ጉሩስ ነህ፣ አንተ እግዚአብሔር ልጅ ነህ፣ ታድነናለህ፣ ትታደገናለህ፣ ታስመልጣለህ ላሉ ወረደና እኔ አንተ ጌታ ብቻ አይደለሁ እና ምንድን ነኝ? ባሪያ ነኝ። የምን አይነት ባሪያ? የባሪያ ባሪያ የተዋረደ ወራጃ መጨረሻ ውርደታም ሆነ። ማቅ ለበሰ። እነዛ መካከል እኮ ከሚሸጡት አንዱ ሆነ ነኝ። የሚሸጠው እግር አጠበ። ነገ ተራምዶ ይዞ የሚሸጠው እግር አጠበ። ለኦሲዮ ወጥቶ የበትር ቢር ባይሰነው ያገደ ቤት ባይሰና ጋሪት ቤት እንደሚሸጥ እያወቀ ያጥባል። እንደሚጠላ እያወቀ ያጥባል። ባሪያ እንጂ እንደሚያደርግ ገንዘብ እንደሚተዳደር እያወቀ ይሸጣል፣ ያጥባል። ዛሬ አሁን ልብስ አጥቤልሽ እግር አጥቤልሽ በቃ እግር ታጠበ ብለህ እንድትሄድ አይደለም ይሄን ፕሮግራም ያዘጋጀው። እግዚአብሔር እንደዚህ ይልሻል፣ ልጄ ላንቺ ያላረኩት ክብር ምን አለ? ላንቺ ያልተውኩበት ምን አለ? ላንቺ ክብሩ ብቻ ነው እንደተወ። ጌትነቱን እኮ ተወ፣ ኃያልነቱን ተወ፣ መስፈራራቱን ተወ፣ ፊቱን የሚያስፈራ ፊቱን ተወ። ምንድነው ያላረገልህ? ምንድነው ያልሆነልህ? ምንድነው? እግር አጠበ ስል ውሃ ነው ትዝ የሚልህ? እግር አጠበ ስል እግር ነው ትዝ ነው የሚልህ? ውሃ ነው። እግር አጠበ ስል ሳሙና ነው ትዝ የሚልህ? እግር አጠበ ስል ባርነት ትዝ አይልም? ተው እኮ አንቺ እግር አጠበ የሚልሽ አምላክ ፊቱ ለማየት የሚፈራ ነው። በፊቱ መላኮች 24 ሽማግሌዎች በፊቱ የሚንቀጠቅጠለት ነው። ማንም ደፍሮ ቃና ማይልለት ነው። በፊቱ ዓለማት በፊት የነበረ የእግዚአብሔር ኃይል የሆነ ኃይሉን ተወ። ባሪያ ሆኖ መጣ። ባሪያ ሆኖ መጣ። ምን ቀረ ያላደረገልሽ? ምን ቀረ ያላደረገልሽ? ምን ነበር ያልሆነልህ? አንቺ መመታት ብቻ ይገርማል፣ መገረፉ ይገርምሻል። ምንድነው የቀረ? እግር አጠበ፣ ወረደ እኮ። በዚህ ዘመን ይቅርታ ለመጠየቅ እግር ላይ ወረደ ሰው ምን ያህል እንደሚዋረድ ታውቁታላችሁ። ኢየሱስ ይቅር ብሏል። እግር ለዚህ ቀር ያለው አጠበ።
ዛሬ ለማምላት የሚሄደው ለማጥታት ሄደው እሱን አሳልፈን የምንሰጠው ይሄ እግር አጠበ። ነገ እንደፈለገን የምንጨማለቀው የኛ እግር አጠበ። ቸርቹ የማይገባ አገልግሎት ያልገባ ነው ለኛ እግር አጠበ። ራሱን ተወ፣ ክብሩን ረሳ። ዛሬ ወንድ ምን እድል እንዲኖረኝ ከሱ ጋር እንዲኖረኝ ኢየሱስ ለምን አጠበ እግር? ኢየሱስ እግር ለምን አጠበ? እድል እንዲኖርሽ ነው። እድል እንዲኖረኝ ነው። ተቅበዝባዥ ሆኜ እንዳልቀር፣ እድሜ ልኬ የኃጢአት ባሪያ እንዳልሆን፣ እድሜ ልኬ የሰው በታች እንዳልሆን እና ኢየሱስ ምን እግሩን አጠበ። እግር ማጠብ ማለት አንቺ እግር ማጠብ ብቻ ላይ አይደለም የሚሰማሽ። ባሪያ ሆነ፣ ወረደ ነው ያልኩሽ። ወረደ፣ ተወ፣ ሁሉንም ተወ። እግር ማጠብ ሲባል አንቺ እግር ማጠብ ውሃና አንቺ እግር ማገናኛት ተወ። ነገ ተራምቶ የሚሄድ እግር አጠበ። ለመሸጥ የሚሄድ እግር አጠበ። አላውቅም የሚል እግር አጠበ። ሮጦ አላውቅም ቢሆን ለመካድ ያለው እግር አጠበ። በአንድ ምሽት 3 ጊዜ አላውቀውም የሚለውን እግር አጠበ። ስንት ያዋጣል? 30 ያዋጣል። እየተነጋገረ የሚሄደውን እግር አጠበ። ወረደ። ምናልባት ይሁዳ 30 ብር ነው የሸጠነው። እኛ በአንድ በየአይነት ነው የሸጠነው። እኛ እኮ በአንድ በየአይነት ነው የሸጠነው። ይሁዳ በ30 ብር ነው የሸጠው። እኛ እኮ ለአንድ ቀለም ለአንድ ልብስ ነው የሸጠነው።